የተከበራችሁ የኢትዮጵያ ብሔር ብሔረሰቦች ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን እያልኩኝ ለወንድሜ ሃጫሉ ሁንዴሳ ነፍሱን ይማር ነፍሱን ባጸደ ገነት ከደጋጎቹ ከይስሐቅ ከአብርሃም ጎን ያሳርፍ እላለሁ። ሲቀጥል ትንሽ መልእክት አለኝ ለአብይ አህመድ ይሁን። አብይ አህመድ አንተ ሃጫሉን አስገድለህ 4 ኪሎ መቀመጥ ትፈልጋለህ ወይስ ትመኛለህ? ሃጫሉ ሁንዴሳን ማለት ነው። ሃጫሉ ሁንዴሳን አስገድለህ አንተ ቤተ መንግስት 4 ኪሎ መቀመጥ ያምርሃል? ያምርሃል ወይስ ንገረኝ። ሃጫሉ ማለት በመላው በ60 ሚሊዮን ኦሮሞ ውስጥ በልብ ያለ ነው። ዛሬም ነገም ሁሌም የሱ መሞት እንደ እሳት ያንገበግበኛል ማለት ነው። እንደ እሳት ያንገበግበኛል። ሁሌም አንተ እሱን አስገድለህ በቁን እሱን አስገድለህ እነ ጀዋር መሐመድን አሳሰርክ፣ እነ በቀለ ገርባን አሳሰርክ፣ እነ ሐምዛ ቦረናን አሳሰርክ፣ ሚዲያ ኔትወርክ ሰራተኞችን ጠቅላላ አሰርክ። አንተ ሁሉ ሃጫሉን ገለ ጀዋር መሐመድን አስረ የትኛዋን ኢትዮጵያ ነው የምታወራልን? የትኛዋን ኢትዮጵያ ነው የምታወራልን? እስኪ ንገረን። የትኛዋን ኢትዮጵያ ነው አንተ 4 ኪሎ የገባኸው? በኦሮሞ ልጆች ደም ነው። ይሄንን አትዘነጋም። ታውቃለህ ጠንቅቀህ ማለት ነው። እጅግ ጠንቅቀህ ታውቃለህ። በኦሮሞ ደም ያ ሁሉ ኦሮሞ አልቆ ነው አንተ ቤተ መንግስት የገባው። የትኛዋን ኢትዮጵያ ነው? ዛሬም ግን ትበላዋለህ ይሄንን ህዝብ። ኦሮሞ የጠየቀ የፍትህ ጥያቄ ነው፣ የእኩልነት ጥያቄ ነው። ሰዎች ተከባብረው የሚኖሩባት ሀገር ኢትዮጵያ እንመስርት ነው ያለክ አይደል? ይሄንን ነው። አህዳውያን መቀበል አንችልም። ሁሉም ሰው ኢትዮጵያ የ84 ብሔር ብሔረሰቦች ናት እና ሁሉም የሚያንጸባርቅባት ሀገር እንመስርት ነው ብሎ ያለክ። ሌላ ምን አለክ? ቀጠልክና የሃጫሉ ሁንዴሳ መሞት ሳያንሰን ወስደክ የተቀበረው አምቦ ላይ። አምቦን ቢቀበር ሀገሩ ነው፣ የተወለደበት ሀገር ነው። ሸገርም ሀገሩ ነው፣ የአያቶቹ ሀገር ነው። የቱፋሙና መሬት ናት። የናብቹ የነገላን ነው ሸገር እንዲሁም ማለት ነው። ኦሮሞ ጥፋቱ ምንድነው? እቺ ኢትዮጵያ የምትባለው ነገር ከጥንት ጀምሮ ዛሬም አንተ መተህ ታስበላዋለህ። ይሄንን ህዝብ ታስበላዋለህ። እሱ ሳይንስ ኔትወርኩን ዘግተህ ትፈጀዋለህ። ይሄንን የኦሮሞ ወጣት ታግሯለህ በየእስር ቤቱ። እውነትና ንጋት ግን እያደር ይወጣል። እውነት አንተ እናትክ ወልዳሃለች። ሃጫሉን አስገድለህ ያንን የመሰለ ልጅ አስገድለህ ጀዋር መሐመድን አስረግ በቀለ ገርባን አስረህ እነ ሐምዛ ቦረና እነ ግርማ ጉተማ የኦሮሞ ፖለቲከኞች በሙሉ እነሱ ታስረው ስለ የትኛዋ ኢትዮጵያ ነው የምትዘፍቀን? ስለ የትኛዋ ኢትዮጵያ ነው የምታወራን? እስኪ ንገረኝ ነው ምልክ። እስኪ ንገረን። የኦሮሞን ህዝብ በሃይማኖት ገባችሁበት። እስላም ክርስቲያኑ ልታባሉ፣ እስላም ኦሮሞ ሙስሊም ክርስቲያኑ ልታባሉ። እሱ አልተሳካላችሁ። እኛ በደም አንድ ነን አልናችሁ። በደም ይሄ ደግሞ የሚደርሰው ለልሙጦች ማለት ነው። ለልሙጦች ለእናንተ ነው ማስተላለፈው። እኛን ለማጋጨት ፈለጋችሁ።
ሙስሊም ክርስቲያኑ ሙስሊም ኦሮሞ ክርስቲያን ኦሮሞ ለማጋጨት ሙስሊም እንዲያረገ ቤተክርስቲያንህን አጠፋ ተነስ ለማለት እኛ እንነሳም። ይሄ የናንተ አሻጥር ስለሆነ ማለት ነው። ቀድመን ስለነቃንባችሁ ይሄ ከሸፈባችሁ። እኛ ኦሮሞዎች ዋቄ ፈታ ሙስሊሙ ክርስቲያኑ ፕሮቴስታንቱ ሁላችንም አንድ ነን። ምን ያስተሳስረናል መሰላችሁ? ደም የሚባል ነገር አለ። ደም የሚባል ነገር አለ። ደም ቋንቋችን ኦሮሞ አንድ ነው። ሃይማኖታችን ቢለያይም በደም ግን እንዴት ተሳሰረን? እንዴት የተሳሰረ ያም አልሳካላችሁ ቀረ። ቤተክርስቲያኑን ትለኩሱትና ኦሮሞ ሙስሊምን ይለከሰው ትላላችሁ። እኛ ብድግ እንድንል የሃይማኖት ጦርነት ለማወጅ እኛም ኦሮሞ ክርስቲያኖች በፍጹም አንነሳም። ለምን? ሚስጥራችሁን አሻጥራችሁን ጠንቅቀን ስለምናቅ ማለት ነው። ሳናቅ ብዙ ሆነናል። አሁን ግን እየነቃንባችሁ ስንሄድ ሁላችንም ዘብ እንሆናለን ማለት ነው። ይሄንን ነው ጀዋር መሐመድን እናንተ ልሙጦች ይገባችኋል። ልሙጥ ስል ጀዋር መሐመድን የምትጠሉት አንደኛ ሙስሊም ስለሆነ ሁለተኛ ኦሮሞ ስለሆነ የምትጠሉት በዚህ ብቻ እንጂ በሌላ ምንም አይደለም። ጀዋር መሐመድ ሲታሰር አዳሜ የተደሰትሽ ሁሉ ነገ ደግሞ በተራሽ ታለቅሻለሽ። ይሄንን ደግሞ አትዘንጊ። ጀዋር መሐመድ ቢታሰር አንቺ ጓሮ አልታሰረም፣ አንቺ ጓዳ አልታሰረም አይደል? ነገ ተነጎዳ ይፈታል። እውነቱ ተቃርቶ ይፈታል። ሀጫሉ ጀዋር መሐመድን አስገደል ትላላችሁ አይደል? ሀጩን ነው ጀው የሚያስገድለው ነው እንዴ? ለልሙጥ ነው ይሄንን ማስተላልፈው ማለት ነው። ብሔር ብሔረሰቦች እውነት ኢትዮጵያን የምትወዱ ከኦሮሞ ጎን መቆም አለባችሁ። ኦሮሞ የሚጠይቀው ጥያቄ የፍትህ የእኩልነት ሌላ አይደለም። ኦሮሞ ፍቅር ነው ሲጀምር